ሰላም የጉነርስ ቤተሰብ፣ እንኳን ወደ ጉነርስ ቶፕ ኒውስ በደህና መጡ። ዛሬ በአርሰናል ዙሪያ ያሉትን ትልልቅ ዜናዎች፣ የዝውውር ወሬዎች እና የቡድኑን የቅርብ ሁኔታ ይዘንላችሁ ቀርበናል። ሚካኤል አርቴታ ከጨዋታው በፊት የሰጠው ጋዜጣዊ መግለጫ፣ አዳዲስ የጉዳት ዜናዎች እና በዝውውር መስኮቱ መጨረሻ ላይ እየተሰሙ ያሉ ትልልቅ መረጃዎችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የዛሬው ትልቁ የአርሰናል ዜና የሚያተኩረው ዋናው አሰልጣኝ ሚካኤል አርቴታ ለሚዲያዎች በሰጡት ጋዜጣዊ መግለጫ ላይ ነው። እንደ ፋብሪዚዮ ሮማኖ እና ዴቪድ ኦርንስታይን ያሉ ታማኝ የጋዜጠኞች ምንጮች እንደገለጹት አርሰናል በስኳድ ውስጥ ያሉትን ቁልፍ ቦታዎች ለማጠናከር እና የቡድኑን ጥራት ከፍ ለማድረግ በዝውውር መስኮቱ የመጨረሻ ቀናት ንቁ ሆኖ ይቀጥላል። We need to fit in within the culture and the characters that we have in the squad. We've seen obviously last season Bukayo Saka and Declan Rice have various injuries but end up going to the World Cup, of course, with England. Because of that, this season, will they have to be managed a bit differently just because of the previous injuries they've had? Well, we managed them differently last year in certain ways, but yeah, we learn as they go, you know. But you see Bukayo, I don't think he has a lot of will to get managed. Where he wants to be is on that pitch because he missed a lot of games last season, very important periods. Martin the same. Declan is a bit special, but it is special because when you look at his playing career, it's something unbelievable. So we need to maintain that because he gives so much to the team. Sam, take off. ሚካኤል አርቴታ በሰጡት አስተያየት አርሰናል የውድድር ዘመኑን በጠንካራ ሁኔታ ለመጀመር ሙሉ በሙሉ ዝግጁ መሆኑን ተናግረዋል። አሰልጣኙ ሲናገሩ በስልጠና ሜዳ ላይ ያየሁት ተነሳሽነትና የቡድኑ አንድነት እጅግ በጣም አዎንታዊ ነው። ቡድናችን ለማንኛውም ፈተና ዝግጁ ነው ብለዋል። ይህ መግለጫ በደጋፊዎች ዘንድ ትልቅ ተስፋን የፈጠረ ሲሆን አርሰናል በያዘው አቅምና ጥረት ወደፊት ለመገስገስ ያለውን ቁርጠኝነት ያሳያል። በሌላ በኩል የአርሰናል አስተዳደር የቡድኑን የወደፊት መዋቅር ለማጠናከር ከተወሰኑ ቁልፍ ተጫዋቾች ጋር የኮንትራት ማራዘሚያ ንግግሮችን በማካሄድ ላይ ይገኛል። ክለቡ የረጅም ጊዜ ዕቅዱን ለማስፈጸም የቡድኑን ዋና አምዶች ጠብቆ ማቆየት ይፈልጋል። በተጨማሪም በለንደን ኮሎኒ የሥልጠና ማዕከል ቡድኑ ከፍተኛ ጥንካሬ ያለው ልምምድ ሲያደርግ ውሏል። ወጣት ተጫዋቾች ከዋናው ቡድን ጋር ተቀላቅለው ልምምድ ማድረጋቸው የታየ ሲሆን ሚካኤል አርቴታ ለክለቡ አካዳሚ ውጤቶች ትልቅ ትኩረት መስጠታቸውን ቀጥለውበታል። አሁን ደግሞ ወደ የዝውውር ዜናዎቻችን እንለፍ። በዝውውር መስኮቱ ዙሪያ ያሉትን መረጃዎች እንደ ምንጮቻቸው ታማኝነት ከፋፍለን እንመለከታለን። ወደ አርሰናል ሊቀላቀሉ የሚችሉ ተጫዋቾች ጠንካራ ዘገባ። የፊት መስመር ማጠናከሪያ። አርሰናል የፊት መስመሩን የበለጠ ለማጠናከር ተጨማሪ አማራጮችን በማየት ላይ ይገኛል። ታማኝ የጋዜጠኞች ምንጮች እንደገለጹት ክለቡ የተለያዩ አማራጮችን እያጠና ነው። ያልተረጋገጠ ወሬ። የመሃል ሜዳ አማራጮች። በጋዜጣዎች እና ማኅበራዊ ሚዲያዎች የተለያዩ ተጫዋቾች ስም ከአርሰናል ጋር እየተያያዘ ይገኛል። ነገር ግን ይህ አሁን ያልተረጋገጠ ወሬ ነው። ከአርሰናል ሊወጡ የሚችሉ ተጫዋቾች ጠንካራ ዘገባ። በአሰልጣኙ ዕቅድ ውስጥ የሌሉ ተጫዋቾች። አነስተኛ የመጫወት ዕድል ያላቸው ወጣትና ተዘዋዋሪ ተጫዋቾች በብድር ወይም በቋሚነት ወደ ሌሎች ክለቦች ሊዘዋወሩ እንደሚችሉ ተዘግቧል። የጉዳት ሁኔታ። የቡድናችንን የጉዳት ሁኔታ ስንመለከት አዎንታዊ ዜናዎች አሉ። የቲምበር የአካል ብቃት ሁኔታ በጥሩ ደረጃ ላይ የሚገኝ ሲሆን ከቡድኑ ጋር ሙሉ ልምምድ እየሠራ ይገኛል። ሳካ ምንም አይነት ከባድ ጉዳት የሌለበት ሲሆን ለሚቀጥለው ጨዋታ በሙሉ ዝግጁነቱ ላይ ይገኛል። የአርሰናል አጋፋሪና የቡድኑ መሪ ኦዴጋርድ በጥሩ ጤንነት ላይ ይገኛል። የአርሰናል የሕክምና ቡድን የተጫዋቾችን የሥራ ጫና በጥንቃቄ እየተከታተለ ይገኛል። የጨዋታ ትኩረትና ትንታኔ። አርሰናል ለሚቀጥለው የፕሪሚየር ሊግ ጨዋታ የሚያደርገው ዝግጅት እጅግ በጣም ወሳኝ ነው። የአርቴታ ታክቲክ በይበልጥ በፈጣን የማጥቃት ሽግግር እና በጠንካራ የተከላካይ መስመር ስብስብ ላይ የተመሠረተ ነው። ቡድኑ ባለፉት ጨዋታዎች ያሳየውን የኳስ ቁጥጥር እና የግብ ዕድሎች የመፍጠር አቅም አጠናክሮ መቀጠል ይኖርበታል። የዛሬው ዜና እንደሚያሳየው አርሰናል በስኳድ ጥልቀትም ሆነ በስነልቦና ደረጃ ለትልልቅ ውድድሮች ዝግጁ እየሆነ ነው። መዝጊያ። የዛሬው የአርሰናል ዜናችን ይህንን ይመስል ነበር። ይህን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። አዳዲስ የአርሰናል ዜናዎች በፍጥነት እንዲደርሶቹ ጉነርስ ቶፕ ኒውስን ሰብስክራይብ ያድርጉ እና የደወል ምልክቷን ይጫኑ።